ምንቴኒ ቆንጆ ነው። አቤት ስሜ ነው ሳልት ምን ነው የኔ ቆንጆ ነው ሰዎች አይደለም እዚህ ጋር ለወራሁት እና ኤርሚ ወሬውራ እኔ ብቻ ነኝ ጥያቄ የምጠይቀው። እኔ እኮ አይናፋር ስለሆንኩ እኮ ነው። አፍራለሁ በተዋወቁ ቁጥር የሰው ልጅ እኔ ያረው ነው መናገር አልችልም። በቃ አፌ ተሳሰረ። ዝዋይ ይቅርታ ይሄኛውን ጥያቄ ጠይቀው እንትን ነው ግን ዝዋይ ውስጥ አማርኛ ብቻ ነው የሚወራ? አይደለም ኦሮምኛ ይወራል። ማርያምን ትችላለህ? እኔ በደንበርኩበት ሰዓት እዛ ዝዋይ ማለት ነው ካምፓስ እስክገባ ነበር የነበርኩት ዝዋይ። አት ዛት ታይም ሞስት ኦፍ ከተማ ውስጥ የሚወራው እንትን ነው በአማርኛ በደንብ ይወራል ከተማ ውስጥ የትም ቦታ ስቴጅ ማለት ነው። አት ዛት ታይም ኦፖርቹኒቲውን በደንብ አታገኝም ኦሮምኛ ለማውራት ኮሚኒኬት ለማድረግ በዛ ሰዓት። አሁን ግን በደንብ ይወራል በደንብ ከተማ ውስጥ ማለት ነው። አሁን ላይ የሚወለዱ ልጆች እርግጠኛው ኦሮምኛ ሞስት ከኛ የተሻለ እድል አላቸው የመልመድ። ምግብ መስራት ትችላለህ? አዎ እችላለሁ። አንቺ ትችላለሽ? አዎ። ምን ትችላለሽ? ያው ብዙ ሬስቶራንቶች ሰርቼ ስለማውቅ የህንድ ምግብ እችላለሁ፣ የአረብ ምግብ እችላለሁ፣ የጀርመን ምግብ እችላለሁ፣ የጣሊያን ምግብ እችላለሁ። የኢትዮጵያ እንጀራ መጋገር አልችልም። እሱ ነው የሚያሳዝነው። ዶሮ ትችላለሽ? ዶሮ ወጥም መስራት እችላለሁ። ዶሮ ስንት ብልት አላት? 12 ንገሪኝ። 12 ብልት ምን ምን እንደው? ጉሮሮ፣ እሺ፣ ክንፍ፣ ለት፣ ሽንጥ፣ ቅልጥም። ሽንጥ ይባላል። እሺ፣ ቅልጥም፣ ፈረሰኛ። እሺ፣ ፈረሰኛ። አምስት ሽንጥ አይደለም ይሄ እዚህ ጋር ያለው ምንድን ነው የሚባለው? ላት ነው የሚባለው። መላላጫ። ክንፈኛ። እሺ፣ ከእንደገና ንገሪኝ። የወንዱ ልጅ ዶሮ ለአቅመ ሔዋን ደረሰች የምንለው ስንት ዓመቷ ሲሆን? እኔ እንትን ምንድን ነው የሚባለው መሰልኩ? አርቢ እንዴ ለአቅመ ሔዋን ስትደርስ ትታረዳለች እንዴ? ለምሳሌ እንቁላል ትበያለሽ አይደል? እንቁላል መጣል በምችልበት ሰዓት እንቁላል የምጥለው እኮ ለአቅመ ሔዋን ስትደርስ እኮ። እንቁላል በምጥልበት ሰዓት አይደል? በስንት ዓመቷ ነው? ሶስት ወር። ምንም አይደለሽም እንጂ እነሱ ናቸው ያሉኝ። ቲጂ ለምንድን ነው 3 ወር ያልሽኝ? 6 ወር ምን 13 14 ይላል። አንቺ ራስሽን እንጂ አንተ የበግ አንተ ማወቅ አለበት። የበግ እንትን አካል ክፍል ንገረኝ። ይሄ ሲከፋፈሉ ስንት ክፍል ነው መኖር ያለበት? ስንት ብልት? ቆዳ መላጥ ትችላለህ? የበግ ምን ቆዳው መላጥ? ቆዳ መላጥ? አዎ ይታረዱ። ቆዳው እንትን ይባላል። ሽንኩርት መሰለሽ? ቆዳው መግፈፍ። አይ ይቅርታ፣ ከበጋ ብዙ ግንኙነት የለኝም እኔ። ኤሳ ጠለቴ
ምን ማለት ነው? ስንት ዓመት ነው የተወለድሽ? ኤሴተለቴ አለቴ አለቴ የስ ዶስ አለቴ አለቴ በቃ ይሻላል። ይሄ ነው የመን አንተ ኡጋ እውነት ኡጋ ማለት እውነት ማለት ነው። ኡጋ ዳስ ኢዝ ኩል ኡጋ እሺ አንተስ አኒ ዞይ ከሰራለ ደስ ይላል ማለት ነው። አቹማ ጉዳይ እዛው አደኩኝ ማለት ደግመህ በላይ አቹማ ጉዳይ አቹማ ጉዳይ አቹማ ጉዳይ እውነት ማለት ምን ማለት ነው? ኡጋ 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 so cool ኡጋ ኦኬ ኡጋ ሶልሽ ማህን ሌላስ ስንት ዓመት ነው? ኡምሪ ኬሜቅ ኡምሪ ኬሜቅ ዶሮ መቁረጥ እንትን ማረድ ትችላለህ? ማረድ ምን ከብዳት እንዴ? ሸክ ማድረግ እኮ ነው ይሄን። እና አንተ ልብ አለ ሸክ ለማድረግ እኔ ያሳዝኑኛል፣ ግን ምንም እያዘንኩኝ አደርገዋለሁ። ማረጋቸው እኔ ቤት መቼም ዶሮ የማይታረደው መቼ ነው? ስዊት ዶሮ አይታረድም ማለት ነው። የምር ግን ነፍስ ማጥፋት ከባድ ነው። እኔ ስጋውን ስበለው ይሻለኛል እንጂ እኔ የምሬ ነው። በጣም የሚያሳዝኑ ይበዚ በጣም ነው የሚቀፋው። ደግሞ አስተያየቱ በተለይ በጎች ምናምን ልክ ሊታረዱ ሲሉ በጣም አስተያየታቸው ያሳዝነኛል። እኔ በጣም የሚያሳዝኑት በተለይ ግልገሎች ከባድ ነው ሆነ ድምፁኝ ናቸው ግልገሎች። ያ እኔ መቼም ነው የማላርደው። የሆነ ሰዓት ቬጋን ሆናለሁ ብዬ በቃ ወስኜ አይ ወደፊት ለምን አልፋ አትቀመጥም? የኔ ወንድ ኤአይ የቲክቶክ ኤአይ ምን እንደሚለኝ ታውቂያለሽ? አም ሲሪየስ ወይ ታላቅም የቲክቶኩ ኤአይ ኤአይ ሰመሪ የሚለው አለ አንብቢ ምን እንደሚል ወዳለች ኤርሚ እውነተኛ ትታወቅ አልገባኝ። ምንድን ነው የሚለው? ወዳለች ወዳሃለች እንደዛ ግን አላመንኩትም ብዙ ፖይንት ለማታውቁት እኮ ነው እንጂ ቲክቶክ እኮ ነው የሚለኝ። ባይዘይ ሰው እኮ አይደል ኤአይ እኮ ነው። ግን አይ ቲንክ ኮመንቶችን ሰመሪያ አጠቃሉ ነው እዚህ ጋር ያለውን ኮመንት ወይ አይኔ ሸኔቶም ይሆናል የሆነ ችግር ኤአይ ሰመሪ ይባላል። ምንድን እንደምታውቃለህ? መኝታ አይከለከልም። ከመኝ እግዚአብሔር አንድ ቀን ያደርግልሃል። ምንተይኔ ቆንጆ አቤት ስሜ ነው ሳልት ምን ነው የኔ ቆንጆ ነው ሰዎች አይደለም። እዚህ ጋር ለወራሁት እና ኤርሚ ለምን አርፍደሽ ገባሽ? ዘጠኝ ነው አይደል? እናንተ ጋር አና ኢትዮጵያ ነው የምትኖረው? የሀገር እንደ እኮ ነው የሀገር ፍቅሬ እኮ በውስጥ የሰረጸ ሰው እኮ ነው። ከየት መጥቶ ነው? ኢትዮጵያ ነው የምኖረው እና እስኖ ኢትዮጵያ ያለ ማለት አንድ አይደለም። ኢትዮጵያ አይደለም እስኖ ግን ኢትዮጵያ ነበር የምኖረው። እኔ ዝም ብዬ በቃ ጌታ ኢየሱስ ሂድ ያለኝ ቦታ ሲፈቅድ ዝም ብዬ ተነስቼ እሄዳለሁ የሆነ ቦታ። ከዛ ስላሉ አላውቅም። እግዚአብሔር ይመስገን። ከዱ ልጁን አይ ምንም አላለም። ተው በደንብ አታፍጭበት እያለች ነው ልጁ። እንዲሞት ትፈልጊያለሽ ወይ ነው ያሉት። እኔ አላፈጠጥኩትም። ልጁ ምን
ልጁ እንዲሞት ትፈልጊያለሽ ወይ? ሰላም አማም ዝግኝ አይ ሶሪ ትጎጃለሽ ብሎ ፈርተው ነው። ያ እና ምን ያርክ ነው? አይ አንቺ እየጠበቅኩ ነበር መጣሽልኝ። ማን ነው? አልተሽኮረመምኩም። ኦ ማይ ጋድ አልተሽኮረመምኩም። እስኪ አይኔን እያየሽ እንደዛ አልተሽኮረመምኩም። ኤርሚያስ አልተሽኮረመምኩም። አይኔን አንቺ ሌላ ቦታ ነው ያየሽ። አይኔን ነው ያየሁት። እኔ ወንድም ዝቅ ብለሽ ነው ያየሽ። ይቅርታ አይኔን ንገሪኝ። ኤርሚያስ አልተሽኮረመምኩም። እንግዲህ ድራማ ስትሰራ እኮ ነው የምታስቀው። ወይኔ ማለት ድሮም ሴቶች የሚፈልጉትን እስኪያገኙ ነው። ምንድን ነው? በጣም ትገርማለች። ኦልራይት ዛሬ ደግሞ ለሳምንት ነው ማስደረጋት እስካሁን ድረስ ለሳምንት ናይ እሺ ጋይስ ካም ኦን እኔም እኮ